አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ተከታታይ እህት ወንድሞቼ እንዲሁም ክርስቲያን እህት ወንድሞቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር አልሐምዱሊላሂ ረብል ዓለሚን ሁሉ ሰላም ነው። ሁሉም ሰላም ነው ማለት ነው። ዛሬ ማለት ነው በዚህ መልኩ መጥቻለሁ ውዶቼ። እናማ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላሂ ረብል ዓለሚን። ቡና ላፈላው ማለት ነው። እኔ ግን ሰራሁ ማለት ነው ቡና እንደዚህ ፈርሾ ምናምን በቃ ደስ ይለኛል ሁሉ ጊዜ ማለት ነው። በጣም ነው ደስ የሚለኝ። እና ማውዶቼ ዛሬ በዚህ መልኩ መጥቻለሁኝ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እሺ ውዶቼ። አዎ ዳቦዬን ተመልከቱ ማለት ነው። ማሻአላ እንዴት እንደጋገርኩት። ቡና ግን አላፈላውም፣ ሙቀት ነው። አሲር ነው የሰራሁት ማለት ነው። እሺ ዳቦዬን በቃ ማሻአላ ጽድት ያለ ዳቦ ነው ሰራ የጋገርኩት ማለት ነው። እሺ ከዛን ቆርሰዋለን እንቆርሳለን ማለት ነው። እሺ ቢስሚላሂ ራህማን ራሂም። እንደዚህ ነው አይደለም የሚቆረሰው። በአንድ እጄ ይዤ ግን አልተመቸኝም ማለት ነው። ቢስሚላ ደግሞ ማለት ነው ውስጡ ወይኔ ቢስሚላ ማሻአላ በቃ ይሄው ማሻአላ በሉ። ምንን በማስመልከት ነው እንዳትሉኝ ማለት ነው። በቃ እንደው ደስ ይለኛል እኔ ማለት ነው። እንደዚህ በቃ መፈራረሽ ምናምን በጣም ነው የምወደው። ከዛስ እንዴት ነው የሚቆረሰው ማለት ነው። ከዛስ እንደዚህ ቢስሚላ አያምርም? ማሻአላ ተባረካላ በጣም ያምራል ማለት ነው። በአንድ እጅ እኮ ስልክ ስለያዝኩ ነው ማለት ነው። እሺ ወይ ማሻአላ ወይ ትኩስ ነው ደግሞ ትኩስ ነው ማለት ነው። አሁን እኮ ማለት ነው እና ትኩስ ነው። ቆይ እና አትጨናነቁ መዳም ቤት ያላችሁ ማለት ነው። እሺ ውዶቼ ወይ ተመልከቱ ማሻአላ ተባረከላ ብያለሁ ማለት ነው። ቂጡ ራሱ የተወሰነ ነው እንጂ እንደዚህ ብዙ እንትን አላለም ማለት ነው። ያኔ ደህና ነው። በቃ በሰል ሲል ነው አይደለ ዳቦ እንደዚህ ሲሆን አቤት ሙያ ማለት ነው። ሙያ ኮሌ እኔ የታችሁ ማለት ነው። ቢስሚላ እኔ የታችሁ ሙያ እንደው ከዛ ዳቦ እንደዚህ ቆረስን አይደለም እንደዚህ እየበላሁኝ አወራችኋለሁ ማለት ነው። ቢስሚላ እንዴት አድርጌ በአንድ እጅ ስልክ ተይዞ በአንድ እጅ አይመችም። ከዛ አሲር እቀዳለሁ። ያው እናቴ ቦንዲ ዱንያ ነው። ቢስሚላ አሲር ቡና ነበረ ላፈላ ያልኩት ቡናውን ተውኩት ማለት ነው። በቃ አይምሯችሁን እንደዚህ አታጨናንቁት ማለት ነው። ዘና በሉ እንዴ። ዱንያ ሞልቶ አይሞላም ማለት ይሄን ስላችሁ ደግሞ እንደዚህ በጣም ተገላልጣችሁ ምናምን አይደለም ማለት ነው። ቢስሚላ ከዛ እንደዚህ ዳባችንን እንበላለን ማለት ነው። አቤት ሙያ ተመልከቱ ማለት ነው። ተመልከቱ አቤት ሙያ ማሻአላ ተባረካላ። አቤት ጣዕሙ ደግሞ ልነግራችሁ አልችልም። ቡና ላፈላልኩኝና ማለት ነው። ከዛ ሙቀት ነው። በዚህ በሙቀት ከዛ ቡና ሲጨመር አስባችሁታል? ኖ ጥሩ አይደለም ብዬ ተውኩት። ጥሩ አይደለም ብዬ ተውኩት ማለት ነው። እናማ ዳቦ ባሲር እኮ አሪፍ ነው። ሰሆለላ ዳቦ ባሲር በጣም ጥሩ ነው።
ብቻዬን ነኝ ማለት ነው ውዶቼ። እና ምን ልላችሁ ነው መሰላችሁ፣ መዳም ቤት ያላችሁ አይምሯችሁን አታጨናልቁት። እሺ ውዶቼ፣ ባላችሁ ነገር በቃ ፈጣሪያችሁን እያመሰገናችሁ አላህ ሱብሓነሁ ወተዓላን እያመሰገናችሁ ስራችሁን ስሩ ማለት ነው። እሺ ውዶቼ፣ እና ማውዶቼ በመሀከል ሰው መጥቶ ነው ማለት ነው። ራሳችሁን በቃ አታጨናንቁ። እዱንያ ሞልቶ አይሞላም ማለት ነው። እሺ እዱንያ ሞልቶ አይሞላም። ራሳችሁን አታጨናንቁ። ፍሪ ሆኑ። በቃ ባላችሁ ነገር ፈጣሪያችሁን አመስግኑ። ስራችሁን እየሰራችሁ በቃ እንደዚህ ታይም ባይኖራችሁ፣ እኔ ራሱ አሁን እንዳጋጣሚ ታይም በቃ እንዳጋጣሚ ነው ማለት ነው። እሺ ውዶቼ፣ ያኔ ሁሉ ጊዜ ምቾት የለም ሰራሃ ማለት ነው። ሁሉ ጊዜ ምቾት የለም። ግን ቢሆንም ደግሞ የሰው ልጅ በቃ እስካለን ድረስ ሁሌ ሀዘን ጥሩ አይደለም ማለት ነው። በቃ ባላችሁ ነገር በቃ ፈጣሪያችሁን አመስግኑ ማለት ነው። አላህ ሱብሓነሁ ወተዓላ አመስግኑ። አላህን ስታመሰግኑ ደግሞ በቃ የበለጠ ደስተኛ እየሆናችሁ ትሄዳላችሁ ማለት ነው። እና አይዟችሁ፣ በረሃ ላይ ያላችሁ ወንድሞቼ እንደዚሁም በቃ የማያልፍ ነገር የለም። ነገ ጧት ኢንሻአላህ ያሰባችሁት ተሳክቶ የምታመሰግኑበት ቀን ቅርብ ይሆናል ኢንሻአላህ ማለት ነው። ስራ ደግሞ ክብር ነው ማለት ነው። ስራ ክብር ነው። ትንሽም ነገር ትሁን የሰው ልጅ ከሰራ ነው የሚለወጠው ማለት ነው። ካሰራ ግን ያው እንደምታውቁት ነው ማለት ነው። እናማ ውዶቼ አብሽሩ፣ አይዟችሁ፣ ባላችሁ ነገር ፈጣሪያችሁን አመስግኑ፣ አላህን አመስግኑ ኢንሻአላህ። ይሄንን ነው የምላችሁ። በመካከል ወሬው ጠፋብኝ ማለት ነው። እና ዛሬ ዳቦ ጋግሬ በቃ እኔ አሁን እያያችሁና በቃ በትንሽ ነገር እንደዚህ በቃ ራሴን እንጆይ እያደረኩ ነው። በቃ አእምሮዬ ፈት ይላል እንደዚህ በቃ እንደዚህ እንትን ስል ማለት ነው። እና ላይክ ሰብስክራይብ እያደረጋችሁኝ አበረታቱኝ። ትላልቅ ዩቲዩበሮች የሆናችሁ ደግሞ እኛ ትናንሾቹን እስኪ እንደው በቃ የሆነ አበረታቱን ማለት ነው። ማበረታታት ራሱ እኮ ትልቅ ነገር ነው ሰው እና አበረታቱን ወዶቼ ነው የምለው። በተረፈ አብሽራ ይዛችሁ አትጨናነቁ። ስራውንም አላህ ያቅልላችሁ። እኔም እንደናንተው ሰራሃ መዳም ቤት ነው የምሰራው ማለት ነው። ስለዚህ አይዞን፣ ሁላችንም አይዞን። አላህ ያሰብነው ተሳክቶ ሀገራችንን ሰላም አላህ አድርጎልን በሰላም ለሀገራችን ያብቃን። ያለንበትንም ሀገር ሰላም አላህ ያድርግልን። ሁሉም በያለበት ሰላም ይሁን ማለት ነው። አላህ ሱብሓነሁ ወተዓላ ይጠብቀን ሁላችንንም በያለንበት ያሰብነውን አላህ ያሳካልን እና ይሄንን ነው የምላችሁ ውዶቼ። በተረፈ ሙያ ማለት ነው ምንድነው የሚባለው? የሆነ ግጥም አለ፣ መልክ ስጠኝ እንጂ ሙያ ከጎረቤት ይባላል። እኛ ወሎዬዎች ሰራሃ ማለት ነው በውበትም በምንድነው የሚባለው ደግሞ በሙያም አማቶ እኮ ነው የሰጠን ማለት ነው። ወይ ዘሀራዬ እስካሁን አሁን ይሄ ደግሞ ማሻአላህ ተባረከላ ሲያምር አቤት ተመልከቱ ማሻአላህ። ምንድነው መሰላችሁ እንትን ያደረኩት ኮባ ምንድነው የሚባለው? ከስ በኢትዮጵያ ኮባ ነው የሚባለው ሳ ከዛ በዚህ ሀገር ደግሞ ከስ ሰላጣ የሚሰራው አድርጌ በብረት ድስት ነው የጋገርኩት። እሳቷን ቅንስ አድርጌ ግግር እኔ ሄዳችሁ ማለት ነው። እና ይሄን ይመስላል ውዶቼ። ኢንሻአላህ ደግሞ በሌላ ቪዲዮ እስከምመጣ ድረስ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እሺ ውዶቼ
እና አይምሯችሁን አታጨናንቁ። ባላችሁ ነገር አይምሯችሁን በቃ ፍሪ ለማድረግ ሞክሩ። የሰው ልጅ በቃ እኛ ያው አርቀን እናስባለን እንጂ ዛሬ ሞት ነገ አናቅም። ለዱንያ ብቻ ሳይሆን ለአኺራችንም እናስብ እንጨነቃለን ያደረገን እና ይሄንን ነው የምላችሁ። አሲር ጠጡ ማለት ነው። እሺ ውዶቼ ያው እና ይሄንን ነው የምላችሁ። በተረፈ አበረታቱኝ። አዲስ ነኝ። ስህተት ከተናገርኩ ኮሜንት ላይ ደግሞ ይሄ እንደዚህ ነው ጥሩ አስተካክሊ በሉኝ፣ እቀበላለሁ። እና በተረፈ መልካም ምሽት ይሆንላችሁ። ኢንሻአላህ በሌላ ቪዲዮ እስከመመጣ ድረስ ደግሞ መልካም ቆይታ፣ መልካም ምሽት ብያለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።